ያለ ፊዚክስ ኬሚስትሪ ዋጋ የለውም፣ ዘመናዊ ሕክምና አይኖርም፣ ኢንጂነሪንግም ትርጉም የለውም። ዛሬ ይህን አስገራሚ የሆነውን የሳይንሶች ጥምረት እንመለከታለን። ሰላም ተማሪዎች፣ ማህሌት ነኝ ከብራይት ፊውቸር። ዛሬ ሶስተኛውን ሰብ ቶፒክ እንቀጥላለን። ትምህርቱን ከመጀመራችን በፊት ቪዲዮን ላይክ በማድረግ ጀምሩ ላለው። አሁን ቀጥታ ወደ ትምህርቱ። ሶስተኛው ሰብ ቶፒክ ሪሌትድ ፊልድስ ቱ ፊዚክስ ነው። ማለትም በዚህ ሰብ ቶፒክ ውስጥ ፊዚክስ ከተለያዩ የሳይንስ ዘርፎች ጋር ያለውን ቁርኝት የምንመለከት ይሆናል። At the end of this lesson, you should be able to identify different general fields of physics and their application in life. Second, discuss the relationship between physics and the other science and the fields like transport, quality control, and the standards etc. በአጭሩ ይሄንን ሌሰን ካጠናቀቃችሁ በኋላ ፊዚክስ ከተለያዩ የሳይንስ ዘርፎች ጋር ያለውን ግንኙነት የምትረዱ ይሆናል። Physics is the foundation of many important scientific disciplines. ፊዚክስ እንግዲህ ለተለያዩ የሳይንስ ዘርፎች ዋና መሰረት ነው። እዚህ ጋር በምስሉ ለማሳየት እንደሞከርኩት ፊዚክስ ከተለያዩ የሳይንስ ዘርፎች ጋር ግንኙነት አለው። እኚህንም ደግሞ አንድ ባንድ እንመለከታለን። የመጀመሪያ ፊዚክስ ከኬሚስትሪ ጋር ያለው ቁርኝት ነው። ኬሚስትሪ ዲልስ ዊዝ ዘ ኢንተራክሽን ኦፍ አተምስ ኤንድ ሞሊኪዩልስ። ኬሚስትሪ እንግዲህ ምን የሚያጠና ሳይንስ ነው ካልን ስለ አተሞች እና ሞሊኪዩሎች ኢንተራክሽን ወይም ግንኙነት የሚያጠና ሳይንስ ነው። However, it is rooted in atomic and molecular physics. ነገር ግን ይህ ጥናት በዋነኛነት በአቶሚክ እና በሞሊኩላር ፊዚክስ ላይ የተመሰረተ ነው። ስለዚህ ኬሚስትሪ ስለ አተምና ሞሊኪዩሎች የሚያጠና ከሆነ ግዴታ ከፊዚክስ ጋር ግንኙነት ሊኖረው ይገባል ማለት ነው። ሁለተኛ ፊዚክስ ከኢንጂነሪንግ ጋር ያለው ግንኙነት ነው። Most branches of engineering also apply physics. እንግዲህ አብዛኛዎቹ የኢንጂነሪንግ ዘርፎች ፊዚክስን አፕላይ ያደርጋሉ። For example, in architecture, physics is at the heart of determining structural stability, acoustics, heating, lighting, and cooling for buildings. ለምሳሌ አርኪቴክቸር መውሰድ እንችላለን። በአርኪቴክቸር ውስጥ ፊዚክስ በጣም አስፈላጊ ነው። ለህንፃ መዋቅርም ሆነ አኩስቲክሱን ለመለየት፣ ሂቲንግ፣ ላይቲንግ እንዲሁም ኩሊንጉን ለማስላት ፊዚክስ በጣም አስፈላጊ ነው። ሶስተኛው ፊዚክስ ከጂኦሎጂ ጋር ያለው ግንኙነት ነው። እኚህ ሁለቱ ዘርፎች አንድ ላይ ሲጣመሩ ጂኦፊዚክስ የሚለውን ዘርፍ ይሰጡናል። Parts of geology, the study of non-living part of the earth, rely heavily on physics. ጂኦሎጂ ስንል እንግዲህ በመሬት ውስጥ ስላሉት ህይወት ስለሌላቸው ነገሮች የሚያጠና ሳይንስ ነው። ይህም ጂኦሎጂ ደግሞ በዋነኛነት ፊዚክስ ላይ ተመሰረተ ነው። For example, including radioactive dating, earthquake analysis, and the heat transfer across the Earth's surface. እኚህን ኮንሴፕቶች አሁን ያነሳዋቸውን ኮንሴፕቶች ሁሉ ለማጥናት ፊዚክስን መጠቀም አለበት። ለምሳሌ ራዲዮአክቲቭ ዴቲንግ ስንል የተለያዩ ቅሪተ አካላት ስንት ሚሊዮን ዓመት እንዳስቆጠሩ ለመለየት በፊዚክስ ህግ መሰረት ውስጣቸው ያለውን የራዲዮአክቲቭ መጠን በመለካት ማወቅ ይቻላል። ይሄ ያለ ፊዚክስ የማይሆን ነገር ነው። እርዝኩዌክ አናላይሲስን በምንልበት ጊዜ የተለያዩ መሬት መንቀጥቀጥ ቤት አካባቢ እንደሚኖር አናላይሲስ ለማድረግም ፊዚክስ አስፈላጊ ነው። እንዲሁም ሂት ትራንስፈር ከአንዱ የእርስ ሰርፌስ ወደ ሌላው ሰርፌስ እንዴት ነው ትራንስፈር የሚያደርገው የሚለውንም ለማወቅ ፊዚክስን ህግ ማጥናት ያስፈልጋል። አራተኛው ፊዚክስ ከባዮሎጂ ጋር የሚኖረው ግንኙነት ነው። እኚህ ሁለቱ ዘርፎች አንድ ላይ ሲጣመሩ ባዮፊዚክስ የሚለውን ዘርፍ ይሰጡናል። Biophysics applies principles and the methods used in physics to study biological phenomena. እንግዲህ ባዮፊዚክስ የፊዚክስን ህግና እንዲሁም ፕሪንሲፕል ተጠቅሞ ስለ ህይወት ላላቸው ነገሮች ያጠናል። Physics uses mathematical laws to explain the natural world and it can be applied to biological organisms and the system to gain insight into their working. እንግዲህ ፊዚክስ የተለያዩ ማቴማቲካል ሎዎችን ይጠቀማል የኛን ዓለም ለማስረዳት እና ይሄም ደግሞ አፕላይ የሚደረገው ምን ላይ ነው? የተለያዩ ህይወት ባላቸው ኦርጋኒዝሞች ላይ አፕላይ ይደረጋል ማለት ነው። አምስተኛው ፊዚክስ ከጂኦግራፊ ጋር የሚኖረው ቁርኝት ነው።
አሁንም ቅድም እንዳየነው ፊዚክስ ከጂኦሎጂ ጋር አንድ ላይ ሲጣመር ጂኦፊዚክስ እንዳልነው ሁሉ ፊዚክስ ከጂኦግራፊ ጋርም ሲጣመር ጂኦፊዚክስ የሚለውን ዘርፍ ይሰጡናል። Geophysics applies the principles and the methods of physics to study of the earth. ጂኦፊዚክስም የፊዚክስን ህግና ፕሪንሲፕል መሬትን ለማጥናት ይጠቀምበታል ማለት ነው። የመጨረሻው ፊዚክስ ከሜዲሲን ጋር ያለው ግንኙነት ነው። እኚህ ሁለቱ ዘርፎች ደግሞ አንድ ላይ ሲጣመሩ ሜዲካል ፊዚክስ የሚለውን ዘርፍ ይሰጡናል። Diagnostics and medical therapy such as X-ray, magnetic resonance imaging or MRI, ultrasonic blood flow measurements involves principle of physics. አሁን የጠራኋቸው ማሽኖች ሁሉ በፊዚክስ ህግ የተመሰረቱ ናቸው። ለምሳሌ አልትራሳውንድን መመልከት እንችላለን። አልትራሳውንድ እንዴት ነው የሚሰራው የሚለውን ካየን የተለያዩ ሳውንድ ዌቮች ወደ ሰውነታችን እንዲገቡ ተደርገው ተመልሰው እነሱ ሪፍሌክት አድርገው በሚመለሱበት ጊዜ የሚያሳዩት የኛን የሰውነታችንን ክፍል ነው። እንዲህ ነው አልትራሳውንድ የሚሰራው። ስለዚህ ይሄም ደግሞ በፊዚክስ ህግ የሚጠና ነው ማለት ነው። ሌሎቹም እንደዛው በፊዚክስ ህግ እና ፕሪንሲፕል የሚሰሩ ናቸው። የዛሬ ሰብ ቶፒክ ይሄንን ይመስላል። ቀጣይ የምናየው የዚህ ዩኒት የመጨረሻ ሰብ ቶፒክ የሆነውን ሂስቶሪካል ኢሹስ ኤንድ ኮንትሪቢዩተርስ ነው። ይህ ቪዲዮ ከጠቀማችሁ ላይክ አድርጉ፣ ቻናሉንም ሰብስክራይብ አድርጉ። እስከዚህ ድረስ ስለተከታተላችሁኝ አመሰግናለሁ። ቻው።